ሰላም ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች እንግዲህ ከሳኮል ሬዲዮ በትናንትናው ዕለት ማስታወቂያ እንደተለቀቀው ዛሬ ስለ ሁለቱ የሰውነታችን ውስጥ ምታተኛ ድምጾች የምናወራ ይሆናል። እንግዲህ እነዚህ ምታታዊ ድምጾች በአብዛኛው የሰው ክፍል ላይ መሸማቀቅን፣ ፍርሃትንና ስድብን የሚያስከትሉ ነገሮች ሆነው ይታያሉ። በተለይ እንደ ኢትዮጵያ ባሉት ወግ አጥባቂና ለስርዓት ትኩረትን የሚሰጡ ሀገራት ላይ ማለት ነው። እንግዲህ እነዚህ ነገሮች ለየቀል ስናያቸው ግሳት ማለት ምንድነው? ፈስ ማለት ምንድነው? ይቅርታ ውድ ተመልካቾቻችን አድማጮቻችን፣ እንግዲህ እዚህ ጋር ፈስ የሚለውን ቃል ስንጠቀም ትንሽ ጠጠር እያለ ስለሆነ ምናልባት ባለጌው አየር በሚለው ብንይዘው የተሻለ ይመስለኛል። እንግዲህ ሁለቱ ግሳትና ባለጌው አየር ምን ይመስላሉ የሚለውን ለየቅል ሁለቱንም ለያይተን የምናይ ይሆናል። እስኪ ከግሳት እንጀምር። እንግዲህ ግሳት የሚለው ነገር በሰውነታችን ውስጥ ላይ በሁሉም ሰው የሚፈጠር ነው፣ ኖርማልም ነው። ያ ማለት ደግሞ ምንድነው? የምግብ መፈጨት ስርዓት በስርዓት ነገሮችን እያከናወነ መሆኑን የሚያሳይ ነው። ብዙ ጊዜ በሰውነታችን ውስጥ ላይ ካሉት ጋሶች በላይ በሚሆን ሰዓት እነዛን ደግሞ የማስወጣት ስርዓትን ይሰራል ማለት ነው። እና በአጠቃላይ በጋሶች ማለትም ኤክሰሲቭ የሆነ ጋስ ወደ ሰውነታችን ሲገባ ያንን ደግሞ የሰውነታችን ስርዓት ወደ ውጪ እንዲወጣ የሚያደርግበት ነው ማለት ነው። ያ ማለት በቀላል አማርኛ ያለ ፍቃድ ወይም ደግሞ ያለ አስፈላጊነት የገቡት ብዙ ጊዜ ለሰውነታችን ውስጥ የሚጠቅመው እንደ ሰው ልጅ ኦክሲጂን ነውና የሚወጣው ግን ኦክሲጂን አይደለም። ያንን መገንዘብ መቻል አለብን። ብዙ ጊዜ የሰው ልጅ ኦክሲጂንን ያስገባል፣ ካርቦን ዳይኦክሳይድን ያስወጣል የሚል አስተምሮትን ከስር ከታች ክፍሎችም ጀምረን ስንማር አድገናል። ይሄ ነገር እንዲፈጠር ዋነኛው ምክንያት ምንድነው የሚለውን ስናይ ብዙ ጊዜ ብዙ ካርቦን ያለባቸውን ወይም ደግሞ ካርቦን ኮንቴኒንግ ድሪንኮችን ብዙ ጊዜ ስንጠጣ አሊያም ደግሞ ምግብ ስንበላ በተለይ ይሄ በቦዲ ቢልደሮች ላይ ወይም ደግሞ የሰውነት ግንባታን ምናምን የሚሰሩ ጂም ላይ የሚያዘወትሩ ልጆች ላይ ይፈጠራል። አብዛኛውን ጊዜ ከጂም እንደወጡ ልክ ከእስር እንደተፈታ አንበሳ ነው የሚሆኑትና በጣም ምግብ ላይ በፍጥነት ይበላሉ። ያፈኑ ምናምን የሚበሉት አይነት ነገር አለ። ምግብ መብላቱ ጥሩ ሆኖ ግን በስርዓት ብንመገብ ይሄ ነገር አይፈጠርም። ያው ከዛ በኋላ ያለው የሰውነታችን ሪአክሽን ስንወጣ የሆነ ለሰው በሚያስጠላ መልኩ ያጉራራን ምናምን የሆነ ደስ የማይል ድምጽ እያሰማን ከምንወጣ በስርዓቱ ተረጋግተን ብንበላ ምግቡ የትም አይሄድም። ሌሎች ደግሞ በሴቶችና በወጣት ልጆች ላይ ምናምን የሚፈጠረው ምንድነው? ብዙ ማስቲካ ማኘክ፣ ከልክ በላይ ማስቲካዎችን ማኘክ። ሌላ ደግሞ በተለይ ይሄ ሴቶች ላይ ነው በብዛት የሚታየው። በምንበላበት ሰዓት ላይ መለፍለፍ፣ በቃ አፍ ሳይዘጋ በዛ እየበላን በዛ ስናወራ ማለት ነው። ያ ማለት አፋችን በተከፈተ ቁጥር የአየር ፓይፖቻችን የተከፈቱ ናቸው። በዛ ሰዓት ላይ ለምግብም ይከፈታል። እኛ ልናወራ ስንከፍትም ደግሞ ተጨማሪ አየር ይገባል። ያ ሰውነታችን ውስጥ ላይ ገብቶ ኤክሰስ ሆኖ ነው የሚታየው እና እነዚህ ሾልኮ የሚገቡትን አየሮችን ሰውነታችን ደግሞ ያስወጣል። ያንን ነው ግሳት የምንለው ማለት ነው። በሌላኛው አንግል ደግሞ ስንመለከት ባለጌው አየር ወይም ደግሞ ፈስ ብለን ያወራ ነው እንዴት ይፈጠር ይችላል ስንል እሱ በአብዛኛው የዳይጀስቲቭ ሲስተም እንደ ባይ ፕሮዳክት ተደርጎ ነው የሚቆጠረው። ያ ብዙ ጊዜ ፋብሪካን ምሳሌ አድርገን ብንወስድ ፋብሪካ ብዙ ፕሮሰሶች አሉትና እነዛን ፕሮሰሶች ሁሉ እያለፈ በጭስ መልክ ኤግዞስት የሚያደርጋቸው አላስፈላጊ ነገሮች አሉ፣ በጭስ መልክ አየር ላይ የሚለቀቁት ማለት ነው። ልክ ሰውነታችንን እንደ ትንሽ ኢንዱስትሪ አድርገን ወይም እንደ ፋብሪካ አድርገን ብንወስድ ከዛ ከፕሮሰሱ በኋላ የሚወጣው ነገር ፈስ ወይም ደግሞ ባለጌው አየር ብለን ያልነው ይሆናል ማለት ነው። እና በአብዛኛው ስለ ባለጌው አየር ስናይ የሚፈጠረው ባለፈው ቪዲዮ ላይ ስለ ማይክሮ ኦርጋኒዝምስ እና ውስጥ ላይ ስላለው ስለ ኢሚዩኒቲ ሲስተም በሰራሁት ቪዲዮ ላይ የተወሰነ ነገር ቀድ አድርጌ ነበር። በሆዳችን ውስጥ ላይ የዳይጀስቲቭ ሲስተማችንን ፋሲሊቴት የሚያደርጉ ባክቴሪያዎች እንዳሉ አውርቼ ነበርና ልክ እነዛ ባክቴሪያዎች ናቸው አሁን ምግብ ወደ ሰውነታችን ይገባል። የምግብ ስራ መፈጨት ስርዓቱ እየተከናወነ ባክቴሪያዎቹ ምግቦችን ብሬክዳውን ሲያደርጉ ጋዞችን ደግሞ ሪሊዝ ያደርጋሉ። ያ የሚወጣው አየር ደግሞ ባለጌው አየር
ይባላል ወይም ፈስ የምንለው ይሆናል ማለት ነው። እንግዲህ ይሄ ነገር ኖርማል ነው። በአብዛኛው በአፍሬጅ ስናይ ከ10 እስከ 20 ጊዜ ኖርማል የሆነ ሰው እንደሚፈሳ ጥናቶች ያረጋግጠዋል ማለት ነው። እና ይሄን ያክል ስለ ሁለቱ ምንነት ካየን በቀጣይ ደግሞ እስኪ በውስጣቸው ላይ በተለይም በግሳትና በባለጌው አየር ውስጥ ላይ ያሉት ጋሶች ምንድን ናቸው? ያ ሁለቱ ጋሶች ናቸው ካልን እነዛ ጋሶች ደግሞ እነማን ናቸው የሚለውን በተናጠል ስናይ ለምሳሌ በግሳት ውስጥ ላይ እንደ ናይትሮጂን፣ ኦክሲጅን እና CO2 ወይም ካርቦን ዳይኦክሳይድ የሚገኝ ሲሆን ባለጌው አየር ውስጥ ላይ ደግሞ ናይትሮጂን በተመሳሳይ ካርቦን ዳይኦክሳይድም ልክ እንደዛኛው ሃይድሮጅን እና ሚቴን ሌላው ደግሞ በጣም ምንት ነው ግን አብዛኛውን ጊዜ አይኖርም ግን አንዳንዴ የሚኖርና ለሰው ቀውስን የሚፈጥረው ሰልፈር በውስጡ ላይ ይገኛል ማለት ነው። በሁለቱ ውስጥ ላይ የሚገኙት ጋሶች እነዚህ ናቸው። ግን ብዙ ጊዜ አሁን ኖርማል ነው። አሁን ሁሉም ሰው ከ10 እስከ 20 ጊዜ በቀን ላይ ይፈሳል ተብሎ በሳይንስ የተረጋገጠ ከሆነ ሁሉም ሰው ሲፈሳ ሰው አፍንጫውን አይይዝም እና የሚወጡት አየሮች ኖርማል ሆነው ሳለ ግን የአየር መበከል ወይም ደግሞ የሽታ መቀየር እንዲፈጠር የሚያደርገው ምንድነው የሚለውን ስናይ ብዙን ጊዜ ይሄ በጣም አስፈሪውና አሳቃቂው ሽታ የሚመጣው ውስጥ ላይ ሰልፈር ያለባቸውን ምግቦች በምንመገብበት ጊዜ ነው። ሰልፈር የሚባለው ጋዝ በሰልፈር ዳይኦክሳይድ መልክ ላይ ከሰውነታችን በሚወጣ ሰዓት ላይ በጣም ደባሪ የሚያስጠላ አይነት ሽታ እንዲወጣ ያደርጋል ማለት ነው። ይህንን ደግሞ በውስጡ ላይ የሚይዙት ምግቦች ደግሞ እንደ እንቁላል፣ ቀይ ስጋ፣ ጥቅል ጎመን፣ ሽንኩርትና ነጭ ሽንኩርትን የመሳሰሉ ምግቦች ናቸው ማለት ነው። በማንኛውም ጊዜ እነዚህን በምንመገብበት ጊዜ በሰውነታችን ውስጥ ላይ ሰልፈርን ጭምር እያስገባ ነው ማለት ነው። በዛ ሰዓት ባክቴሪያዎቹ ምግቡን ብሬክዳውን በሚያደርጉበት ጊዜ ሰልፈር በሰልፈር ዳይኦክሳይድ መልክ ላይ ከሰውነታችን ይወጣል ማለት ነው። ይህ ነው የሽታ መቀየርን የሚያስከትለው እና በሌላ መንገድ ደግሞ ብዙ ጊዜ ድምጽ ያለው ባለጌ አየርና ድምጽ የሌለው ወይም ድምጽ አልባው ባለጌ አየር ይወጣልና ያቺ ሳይለንቷን ያው ብዙዎቻችን እንትን አንልም። ብዙ ጊዜ መሸማቀቅና ፍርሃትን የሚያስከትለው ደግሞ ያ ድምጻሙ ስለሆነ ይሄ ድምጽ እንዴት ነው ሊፈጠር የሚችለው ሲባል ሌላ ይሄን ያክል ድብቅ የሆነ ኬሚስትሪ የለውም። ግን አብዛኛውን ጊዜ የሚወጣው የአየር ፍጥነትና ከውስጥ ወደ ውጭ ያለው የፕሬሸር መጠን ነው። እዚህ ጋር አሁን ዋና መረዳት ያለብን የአየሩ ፍጥነት በጨመረ ቁጥር ከሰውነታችን ውስጥ ለማምለጥ ወይም የስኬፒንግ ኤር ይሉታል እና ወደ ላይ የሚወጣውም ሆነ ወደ ታች የሚወጣውም ስኬፕ ሲያደርግ ከሰውነታችን ውስጥ ላይ በሚወጣበት ጊዜ ፍጥነቱ ሃይ ስፒድ ላይ ከሆነና ፕሬሸሩ ደግሞ ከፍተኛ ከሆነ በሰውነታችን መሃል ላይ ባለው ቫይብሬሽን አማካኝነት ድምጹ ጎልቶ ይሰማናል ማለት ነው እና ቀዝቃዛ ወይም ረጋ ባለ ፍጥነት እየወጣ ከሆነ ፕሬሸሩም ዝቅተኛ ከሆነ በሳይለንት መንገድ ይወጣል። ምንም ማንም ሳያውቅ የፈለገ እንደው ያ ቀሽሙ የሚያስጠላው አይነት ሽታም ቢሆን እንኳን ማንም ሳያውቅ የሚወጣበት ሁኔታ ይፈጠራል ማለት ነው። እንግዲህ ክቡራትና ክቡራን ይህን ያክል ስለምንነታቸውና በውስጣቸው ላይ ምን ይዘት እንዳለ እነሱ ደግሞ ፍጥነታቸው ወይም ደግሞ ድምጻቸው እንዴት ከፍና ዝቅ እንደሚል ሽታቸው እንዴት እንደሚቀየር በአጭር ጊዜ እንደዚህ ማየት ከቻልን እንግዲህ ሽታቸውን እንዴት መቀነስ እንችላለን? የባለጌውን አየር ወይም ደግሞ የግሳትን መጠን እንዴት ነው መቀነስ የሚቻለው ወይም ደግሞ ላለመግሳት ምን ማድረግ አለብን የሚለውን ነገር ስናይ አሁን እስኪ ግሳት እንዳያስቸግረን ስንበላ ምግቦችን ረጋ ብለን ለመብላት እንሞክር። በተለይ ደግሞ ስንበላ ወይም ደግሞ የሆነ ነገር ስናኝክ ለምሳሌ እንደ ማስቲካ ምናምኖችን ስናኝክ ማውራት እንቀንስ። በቃ ብዙ ባወራን ቁጥር ብዙ አፋችን ይከፈታል። ብዙ አፋችን በተከፈተ ቁጥር ደግሞ በአፋችን ውስጥ ላይ ያሉት የአየር ፓይፖች ወይም የአየር ቱቦዎች መከፈታቸው አይቀሬ ነው። በዛ ሰዓት ደግሞ ለኛ አስፈላጊ ከሆኑት ሌላ አየር እንኳን የለም ከኦክሲጂን ሌላ ተጨማሪ አየሮች ይገባሉ። ካርቦን ዳይኦክሳይድ ይገባል፣ ሰውነታችን ሪጀክት ያደርጋል። ናይትሮጂን ይገባል፣ ሰውነታችን ሪጀክት ያደርጋል። እነዛ ነገሮች እንዳይገቡ በምንበላ ጊዜ ረጋ ብለን መብራት፣ ስናወራ ቀስ ብለን ማውራት
ወይም ደግሞ ስንበላ አለማውራት፣ በምንጠጣ ጊዜ ደግሞ ካርቦን ኮንቴኒንግ ድሪንኮችን ካርቦን በውስጣቸው ያላቸውን መጠጦች አለመጠጣት እና በሌላ መንገድ ደግሞ መጠጦችን ምናምን ጁሶችን በምንጠጣ ጊዜ ማንኪያ ብንጠቀም የተመረጠ ነው። ስትሮችን ባንጠቀም በጣም የተሻለ ነው። ምክንያቱም ስትሮ ፓይፕ ነውና በዛ ሰዓት ላይ በምንመጥ ሰዓት ላይ ያ የምንመጣው ጁስ ወይም መጠጥ ወደ አፋችን እስኪደርስ ድረስ አየሩን ነው የምንመጣው እና ያ አየር ቀጥታ ሄዶ ሰውነታችን ውስጥ ይገባል። ግን የሚጠቅመን አይነት አየር አይደለም እና እነዚህን ቀላል ነገሮች በማድረግ ግሳትን መቀነስ እንችላለን። በሌላ መልኩ ደግሞ ሽታ ያለው ነው። ያው ፈስን መቆጣጠር አይቻልም፣ ምክንያቱም ተፈጥሯዊ ነገር ነው። ቢያንስ 10 ጊዜ ቢበዛ ደግሞ 20 ጊዜ ሁሉም ሰው ባለጌውን አየር ያስወጣልና እና አለመፍሳት ስለማይቻል ምክንያቱም ሰውነታችን ዳይጀሽኑ እስካላቆመ ድረስ ሽታውን ማለትም ፈሱን ማቆም አንችልም፣ ግን ሽታውን መቀነስ እንችላለን። ይሄን ማድረግ የምንችለው እንዴት ነው? ብዙ ጊዜ በሰው ፊት ላይ እንዲህ ስብሰባ ላይ የምትገኙ፣ ትምህርት ቤት የሚገኙ፣ በተለያየ ስብሰባዎች ላይ፣ ኮንፈረንሶች ላይ፣ ቤተክርስቲያኖች ላይ እንዲህ ሰው በሚሰበሰብበት ቦታ ላይ የምትሆኑ ሰዎች ምን ብታረጉ ነው ይሄ ሽታ እንዲቀንስ የሚጠቅመን ነገር ምንድነው የሚለውን ነገር እናያለን። እና ይሄ ሌላ ታሪክ አይደለም። እሱም ቀለል ባለ መንገድ በራሳችን ቤት ላይ ሆነን ራሳችንን ማከም የምንችልበት ነገር ነው። በተለይ የምንበላውን ነገር መምረጥ ለእንደዚህ አይነት ነገር ይረዳናል። ገብቷቸዋል። አሁን ለምሳሌ እጽዋቶችንና የፍራፍሬ ዝርያዎችን አብዝተን ብንመገብ፣ በቂ ውሃ ብንጠጣ፣ ሌላ ደግሞ አሁን ፕሮባዮቲክስ የሚባሉትን እንደ ዮጋርት ያሉትን ነገሮች ብንጠቀም በጣም የተመረጠ ነው እና ብዙ ጊዜ ከሰውነታችን ውስጥ ላይ ወይም ደግሞ ከምንበላው ምግብ ላይ ደግሞ ሽታውን የምንፈራ ከሆነ ማለት ነው። አሁን ለምሳሌ እንቁላልን መተው አይቻልም፣ ምክንያቱም በጣም ብዙ የሆነ የፕሮቲን ኮንተንት ያለው ነው፣ ለሰውነታችን የሚጠቅም ነውና ማስወገድ አንችልም፣ መተው አንችልም። ግን ልዩ የሆነ ኩነቶች ሲኖሩና ብዙ ሰው ባለበት ላይ የመታደም እቅድ ሲኖረን ለጊዜው ማቆም ያለብን ነገር ብዙ የሆነ እንቁላልን አለመብላት፣ ቀይ ስጋን አብዝቶ አለመመገብ፣ ሽንኩርትንና ነጭ ሽንኩርትን በምግቦቻችን ውስጥ ላይ አብዝቶ አለመብላት ወይም አለማብዛት። ሌላ ደግሞ እንደ ባቄላ ያሉትን እንደ ምስር ያሉትን ነገሮች መቀነስ ከምግባችን ውስጥ ላይ ማለት ነው። እነዚህ ናቸው። ቀላል ነው ስቴፑ። ሽታን ለማጥፋት የምትፈልጉ ከሆነ በተለይም ልዩ የሆነ ዝግጅት ምናምን በሚኖር ሰዓት ላይ ከላይ የተጠቀሱትን ነገሮች በማድረግ ራሳችሁንም የሌላውንም ጤና ጠብቁ ለማለት እፈልጋለሁ። በሌላ መንገድ ደግሞ ምናልባትም የሰውነት ወይም የአካል ብቃት እንቅስቃሴ የምታደርጉ ሰዎች ምንድነው አሁን ወገብ ተጎዳ ምናምን የሚባል አማርኛ አለና ወገብ ሲጎዳ ከፈስ ጋር የሚያያይዘው ነገር ምንም የለም። ምናልባትም ወገባችን ከተጎዳ የሰውነታችን እጅ እንደተጎዳ እግር እንደተጎዳ ብለን ማሰብ እንችላለን። ነገር ግን ዋናው የአካል ብቃት እንቅስቃሴ ጉዳት ሳይሆን ከአካል ብቃት እንቅስቃሴው ጋር በተያያዘ ውስጣችን ላይ የዳይጀሽን ሲስተሙ ይረበሻል እና በዛ ምክንያት ነው ፈስ የሚበዛብን ማለት ነው። ኤክሰርሳይሶችን በማድረግ ራሳችንን እንዴት መጠበቅ እንችላለን ለሚለው ምናልባትም ቢያንስ በቀን ለ20 ሰከንድ ማለትም ለ20 ደቂቃ ብሎም ደግሞ ትርፍ ሰዓት ካገኛችሁ እስከ 30 ደቂቃ ብትራመዱ፣ በእግር ብትራመዱ በጣም የተመረጠ ነው። ቀለል ያሉ ዱብዱቦችን ቤት ላይ ሆናችሁ የአካል ብቃት እንቅስቃሴን ብታደርጉ፣ ብስክሌቶችን ብትነዱ ደግሞ ሰውነትን በተለይም ደግሞ ኮር አክቲቪቲ ተብለው አሉና የአብስ ወርክአውቶችን በተለይም ከስትሬቺንግ ጋር የተያያዙትን ነገሮች ብትሰሩ፣ በሌላ ደግሞ ከዛው ከስትሬቺንግ ጋር በተያያዘ ዮጋ ፖዞችን ምናምን ብትከተሉና በጣም ይጠቅማችኋል። የዳይጀሽን ስርዓታችሁ በጣም በተቀላጠፈ ሁኔታ እንዲካሄድ ያደርጋል። ውስጣችሁ ላይ ኢንቴስታይናችሁ ውስጥ ላይ ያለው የሆድ እቃችሁ በትክክሉ ከሰራና ጤናማ ከሆነ የሚወጣውም ነገር ጤናማ ነው። ከምንሸናው ተረፈምንት ከሆዳችን ተረፈምንት አንስቶ እስከሚወጣው ባለጌው አየር ድረስ ያለው ነገር በጣም ጤነኛ ነው የሚሆነው ማለት ነው። ስለዚህ በብዙ ቦታዎች ላይ ስለ ሁለቱ ከላይ ለሚወጣውና ከታች ለሚወጡት እንደ ግሳትና እንደ ባለጌው አየር ላሉት ነገሮች በብዙ ሰው ህይወት ላይ
ተቀርጾ ያለው ነገር በጣም በቃ አስቂኝ፣ አሳፋሪ፣ የሚያሸማቅቅ አይነት ነገር ተደርጎ ነው። ነገር ግን እንደዛ አይደሉም። የሰውነታችን ስርዓት ናቸው። መቼም ማስወገድ የማንችላቸው ግን መቀነስ የምንችለው ወይም ደግሞ መቆጣጠር የምንችላቸው አይነት ነገሮች ናቸው። ስለዚህ ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች ዛሬ ባለን ፕሮግራም ላይ የግሳትንና የባለጌው አየርን ባህሪዎቻቸውን፣ ምንነታቸውን እንዴት መቆጣጠር እንችላለን፣ በውስጣቸው ላይ ያሉት ጋሶች ምንድን ናቸው፣ ምን ብንጠቀም ምን ብንበላ ይሄ ነገር ሊፈጠር ይችላል፣ ምን ብንበላ ደግሞ ከዚህ ነገር መገላገል እንችላለን፣ ሽታው ሰውን እንዳያውክ ምናምን እንዴት መቆጣጠር እንችላለን የሚለውን ነገር ከተለያየ ነገር ጋር አያይዘን ያቀረብነው ፕሮግራም በዚህ ተጠናቋል። ቀጣይ ጊዜ ላይ ያላችሁን ሀሳብና አስተያየት እስኪ አጋሩን። ምን ቢዘጋጅላችሁ ደስ ይላል? ስለምን እናወራ? በቀጣይ ጊዜ ላይ ምን አይነት ፕሮግራም እንዲሰናዳ ወይም እንዲዘጋጅ ትፈልጋላችሁ? ሀሳብና ፍላጎታችሁን ያለምንም መሸማቀቅ በኮመንት መልክ በኢንቦክስ ወይም ደግሞ በቀጥታ ስልክ በመደወል ልታደርሱን ትችላላችሁ። እስካሁን ስለነበረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። ይህ ሳኮል ሬዲዮ 90.62 ነው። የፕሮግራሙ ዋና አዘጋጅና አቅራቢ እኔ ስንታየው አኖሎ ነኝ። ስለ ሁሉ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን።